ዳኒን ሁላችሁም ታስታውሳላችሁ። ገራሚ የሆኑ ተንኮሎችን በመፈብረክ የተካነ ነው። ከዚህ በፊት እነ ሩታ እነ ኤፍሬም ለሚያደርጉት ለእያንዳንዱ ነገር ግብአት የሚያገኙት ከዳኒ ነበር። አሁን ድጋሚ ባክፋየር ነው ያደረገው፣ ወደ ራሳቸው ነው የተኮሰው ፋሚሊስ። ስለዚህ ከሄደ በኋላ ዳኒ ምኑን ጀመረ ነው ጨዋታው። አሁን እዚህ ጋር ትልቁ ጨዋታ ዳኒ ከዛ በኋላ ከሄደች በኋላ ምን ሲያደርግ እንደነበረ እያያችሁ ነው። መራቋን ካወቀ በኋላ ጀመረላችሁ። እትቱን ጀመረው። አብርሽስ ይሰማዋል ካልን በጣም ከባድ ነው ፋሚሊስ። የትም እንዳትሄዱ፣ ከዚች ንቅንቅ እንዳትሉ፣ ከዚች እንዳትወጡ፣ ከዚች አጥር እንዳታልፉ፣ በሩን ከፍታችሁ ከወጣችሁ ስመለስ እማደርጋችሁን አታውቁም እያሉ ያስፈራሩናል። ያን ነገር ደግሞ እንዳናደርግ ስመጣ ደግሞ ይህን ነገር ይዤልህ እመጣለሁ ስንባል ሁላችሁም ታስታውሳላችሁና በዚህ ሰዓት አብርሃም ያንን ስሜት ወደኋላ እንዳስብ ወደኋላ እንድመለስ ወደ ልጅነታችን እንድንመለስ እያደረገን ያሉ። አንድ ቀን አይደለም 1 ዓመት ከዚህ ወንበር ከዚህ ቦታ እንዳትነቃነቅ ካለችው የሚቀመጥ ነው የሚመስለኝ። ፋሚሊ ሰላም የቻናል ቤተሰቦች እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ሁሉም ሰላም፣ ሁሉም አማን። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሼ መጥቻለሁ። ዛሬ በጣም ብዙ ነገሮች አሉ። እነዛን ነገሮች አብረን እናያለን። ምንድናቸው ካላችሁ ቪዲዮውን እስከ መጨረሻው ስትከታተሉ ሙሉን ነገር ታገኛላችሁ። ሁላችሁም ስለምችሉ አካውንቱ 500 ሰብስክራይበር አድርሰኗል። ስለዚህ 50% ተገሏል ነው የምላችሁ። ቀጣይ 1000 ለመግባት ሁላችሁም ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮውን ደግሞ እንደጨረሳችሁ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እንሄዳለን። ቤተሰብ አብሽ እንደደናል ወደ ሰላም ከመታጋ ኮንፊ ጀምሮ በልጥ እያማረብህ ነው። አሉታ ጎበዘሽ እንክብካቤ ላይ ምናምን ነገር እሺ ጋይስ አያችኋቸው ምን ያህል እንደሚያምሩ ምን ያህል ደስ እንደሚሉ። እኔ እንደዚህ ሆናችሁ በማየት በጣም ደስ ያለኝ። ሁሌም ደግሞ እንደዚህ እንዲሆን ነው ፈልገው። ሩታ ደግሞ የእውነት ሚስት ነች። በጣም ፕሮቴክት ማለት ትችላለች ባለው ምናምን እና ያንን ነገር የተመለከትኩት ሩታ ኮንግራ ማለት ፈልጋለሁ። በዚህ አጋጣሚ የውስጥ ጥቃት ዳኒ ስራውን በሚገባ ጀምሯል። ዳኒን ሁላችሁም ታስታውሳላችሁ። ገራሚ የሆኑ ተንኮሎችን በመፈብረክ የተካነ ነው። ከዚህ በፊት እነ ሩታ እነ ኤፍሬም ለሚያደርጉት ለእያንዳንዱ ነገር ግብአት የሚያገኙት ከዳኒ ነበር። አሁን ድጋሚ ባክፋየር ነው ያደረገው፣ ወደ ራሳቸው ነው የተኮሰው ፋሚሊስ። ስለዚህ በምን እንደጀመረ ሁላችሁም እያያችሁ ነው። አስባችሁታል? ዳኒ በጣም አድንቋቸው፣ በጣም ተመችቶታል። አብርሽ ደህና ሆኗል፣ በጣም ተንከባክበሽዋል፣ ደስ ትላላችሁ ምናምን እያለ ነው። ስለዚህ ዳኒ የሆነ ነገር ፈልጓል ፋሚሊስ። ሩታም ያን ቀን የነበረውን ነገር የረሳች ትመስላለች። ያው ለዳኒ ሁሌም ልቧ ክፍት ነው ፋሚሊስ። ሁሌም የሆነ ነገር ቢያደርግ ምንም ቢያደርግ ዳኒ ሁሌም ከሩታ የሚለየ ሰው አይደለም። ዛሬም ያንን ነገር ተጠቅሞ እየገባ ነው ያለው በዚህ ሰዓት። ስለዚህ ዳኒ ምንድን ነው የፈለገው? ምን ሊያደርግ ነው የፈለገው? ዳኒ በዚህ መልኩ ጠብቆ ቀጥሯቸው ምን አስቦ ነው ምን ዘይዶ ነው ካለን የሆነ አንድ ተንኮል አለ። እሱን ደግሞ አብረን እናያለን። ዳኒ ምንድን ነው የያዘው? ዛሬ ምንድን ነው ይዞ የመጣ የሚለውን አብረን እንከታተል። አይደለም ችግር የለውም። አብሽ ከኔ ጋር እዚህ መቆየት ይችላል። አንቺ ደግሞ ደሳችሁ እንጠብቃታለን። አብረን ይሄ ነው አሁን ዳኒ ምንድን ነው ፈልጎ የመጣው? ምንድን ነው በዚህ ሁኔታ ተሽቆጥቁጦ ነገሮችን ያስጀመረው ካልን ይችን ነገር ሊያደርግ ነው፣ ሌላ አይደለም። ስለዚህ የዳኒ ስራ ምንድን ነው? ዋስ ኔክስት የሚለው ምንድን ነው? የሚቀጥለው ፋሚሊስ ምንድን ነው ከዚህ በኋላ የሚሆነው ካልን ዳኒ በይፋ አብርሃምን በግላጭ ያገኘዋል። የዳኒን ምላስ ሁላችሁም ታውቃላችሁ። እንዴት አብላልቶ የሚፈልገውን ነገር መውሰድ እንደሚችል ያውቃል። የሚፈልገውን ነገር ማድረግ እንደሚችል ያውቃል። አብርሃም በዚህ ሰዓት ደግሞ ከራሱ ጋር አይደለም። ስለዚህ ይሄን ነገር ተጠቅሞ ዳኒ ምንድን ነው ሊያደርግ የፈለገው? አብርሽን በብቻውን አገኘው፣ እሷ ተታቸው ሄደች። ስለዚህ ምንድን ነው የሚፈጠረው? ምንድን ነው የሚሆነው? የዳኒ ሁኔታ በጣም ሁላችሁንም እንዳጓጓችሁ ምን እንደሚያደርግ ምን እንደሚፈልግ እንዴት አብርሽን እንደፈለገ ሊያደርገው እንደፈለገ የሚፈልገውን ነገር አብርሽን ወደ ጤናው መመለስ ወደ ራሱ መመለስ ነውና ያንን ነገር ደግሞ እንዴት ነው ማድረግ የሚችለው የሚለው የሁላችንም ጥያቄ ነው ፋሚሊስ።
አክሰፕት አድርጌ ተቀብያለሁ። ሰው ሌላ ክፋት ነገር የለም። ከእሷም በላይ አይደለም ዛሬ መጥቶት አይሄዳለሁ አገኘት እና አብሺ ከዚህ ቦታ ልትነቀዳት ልሽ ቶሎ ነው መጣ እና ደግሞ እሱ ምናምን የሚልህ አንዳንድ የሚለው ነገር ካለ ምንም ነገር እንዳትሰማ እሺ። ምንም ነገር ይሄን አድርግ ምናምን ቢልህ አንዳች ነገር እንዳትሰማ። አልቆይም ቶሎ እመጣለሁ። ንቅንቅ እንዳትል እሺ። አልቆይም በቃ እዚህ ናችሁ። ችግር የለውም። አንድ ነገር ልንገርህ ፋሚሊስ፣ እኔ እንደ አብርሽ በዚህ ሰዓት እያሳዘነኝ እንደ አብርሽ አንጀቴን እያንሰፈሰፈኝ ያለ ሰው የለም። አስባችኋል? ድሮ ልጅ እያለን ምናምን እናታችን ምናምን እህቶች ምናምን ወንድሞች ወይም ወደ አባታችን ወደ ገበያ ሲሄዱ የሆነ ቦታ ሲሄዱ እኛ ቤት ስንሆን የትም እንዳትሄዱ፣ ከዚች ንቅንቅ እንዳትሉ፣ ከዚች እንዳትወጡ፣ ከዚች አጥር እንዳታልፉ፣ በሩን ከፍታችሁ ከወጣችሁ ስመለስ እማደርጋችሁን አታውቁም እያሉ ያስፈራሩናል። ያን ነገር ደግሞ እንዳናደርግ ስመጣ ደግሞ ይህን ነገር ይዤልህ እመጣለሁ ስንባል ሁላችሁም ታስታውሳላችሁና በዚህ ሰዓት አብርሃም ያንን ስሜት ወደኋላ እንዳስብ ወደኋላ እንድመለስ ወደ ልጅነታችን እንድንመለስ እያደረገን ያሉ። እውነት በጣም ነው የሚያሳዝነው። ይሄ ደግሞ አስባችሁታል? ሚለን እንዳሰማ ማድረግም ኤቭሪቲንግ ሁሉን ነገር አስጠንቀቃው ነው የምትሄደው። በቃ አብርሃም ይህን ነገር ካደረገ የሆነ ነገር እንደምታደርገው በጣም ፈርቶ በደንብ ተቀብሏት ነው። ለዛ ነው ችክ ብሎ እስካሁን እህቶቹ፣ ወንድሙ፣ ሁሉም ጓደኞቹም ይህን ነገር እያደረጉ ይህን ጥረት እያደረጉ እያለ እሱ ግን ምንም ለውጥ እንዳላመጣ ያለበት አንደኛው ነገር ምንድን ነው? የተሰጠውን የተጻፈለትን እንደዚህ አታድርግ እንደዚህ ሁን ከተባለ በቃ እንደ ሕፃን ልጅ ከያዘውን አይለቅም ፋሚሊስ። ስለዚህ ከሄደ በኋላ ዳኒ ምኑን ጀመረ ነው ጨዋታው። አሁን እዚህ ጋር ትልቁ ጨዋታ ዳኒ ከዛ በኋላ ከሄደች በኋላ ምን ሲያደርግ እንደነበረ እያያችሁ ነው። መራቋን ካወቀ በኋላ ጀመረላችሁ። እትቱን ጀመረው። አብርሽስ ይሰማዋል ካልም በጣም ከባድ ነው ፋሚሊስ። ምናልባት አሁን ከጎኑ ከአብርሽ ጎን ኤፍሬምም ሩታም ስለሌሉ ምናልባት ቀላል ሊሆን ይችላል። ግን ቢሆንም አብርሃም እንዲህ በቀላሉ የሚቀበል ሰው አይደለም። ምክንያቱም ሁሉን ነገር አልረሳም። እያያችሁ ከሆነ ከኤፍሬምና ከሩታ ውጭ ያሉ ሰዎች ሁሉ ለሱ በጣም ጥንቃቄ የሚፈልግ እነሱን ከእነሱ ጋር ሲገናኝ እነሱ ጋር ሲሆን ምን አይነት ጥንቃቄ ማድረግ እንዳለበት በደንብ ተነግሮታል። ስለዚህ ማንንም አያምንም። ዳኒንስ ይሳካለት ይሆን? ዳኒ በጣም ብዙ ነገሮችን በመሞከር የሆነ መላ ብሎ የሆነ ነገር ይፈጥራል ብዬ አስባለሁ። ፋሚሊስ ምንድን ነው መጨረሻው? የሁላችንም አጓጉቶናል። ሁላችንም አብርሃም እውነት ዳኒ የሚፈልገውን ነገር ያደርጋል? እምናየው ይሆናል። ሰማኝ ብቻውን አይደለም ያለው። እጁ ጠብቀኝ በላይ ነው። እጁ ጠብቀኝ በላይ ነው። እሺ ቆይ እሺ ተማረደም እጁ ጠብቀኝ በላይ ነው። ምን አድርገው ነው? ይወል ምንም አላደረግም። ሩታለች አለሽ ጠብቀኝ በላይ ነው። ሩታለች እዛ ነው ያለችው። ስለዚህ ይኸውልህ እሱን ይዘን ከዚህ አካባቢ እንጥፋ። ገባህ? ወደምንሄድበት ወደ ሄርሜላ ቤት የሚሆን ወዴት ምን አብርሃምን ሁኔታ እያያችሁ ነው ፋሚሊስ። እዚህ ጋር ሀብሉን በአንድ እጁ ይዟል፣ በሁለተኛው ነገር ደግሞ ይዞት እንደሄድ በጣም እየተከላከለ ነው ያለው። ለዛ ነው በጣም ሁሉንም ነገር ተቆጣጥረውታል። ከነሱ ውጭ በዚህ ሰዓት ይህ ወንድሙ ቢኒ መጧል፣ ግን ጭራሽ ሊቀበላቸው አልፈለገም። ፋሚሊስ ምን ቢደረግበት ነው? ምን ቢሆን ነው የልጅ እንደዚህ እየሆነ ያለው? ሩታ የትም እንዳትሄድ ብላኛለች፣ እዚሁን አስቀምጣኝ። ይሄ ልጅ አንድ ቀን አይደለም 1 ዓመት ከዚህ ወንበር ከዚህ ቦታ እንዳትነቃነቅ ካለችው የሚቀመጥ ነው የሚመስለኝ። ፋሚሊስ ይህን ያክል ነው አብርሃም እየሆነ ያለው። ስለዚህ የሚበጀውን የምታቀለት ሁሉንም ነገር የሚያምናት ሁሉንም ነገር የሰጣት ለሩታ ነው። ይሄ ነገር ያዋጣሉ? እሱ ጊዜ የሚፈታው ነገር ነው ቤተሰብ። ምክንያቱም አሁንም ደግም የምናገረው ነገር አብርሃም ጊዜ ያስፈልጓል። አሁን ሌላ ነገር እየፈጠሩበት ነው ያለው። እዚህ ጋር ያመጡ እንደዚህ ነው ይለዋል፣ ያመጡ አሟል ይለዋል፣ ያመጡ ናውሉሰድ ይለዋል፣ ያመጡ ጸበል ሂድ ይለዋል፣ ሀብልን አውልቅ፣ ሰዓትህን አውልቅ። አሁን ልብስህን አውልቅ ነው የቀራቸው። ሁሉም ሰው አሁን ይሄን ነገር አእምሮ ላይ እንትን ሲል ይሄ ሰው ወደ የት ነው የሚሄደው ነው? የሆነ ሰው እኮ አሟል፣ ጤነኛ አይደለም፣ ልክ አይደለም ስንለው በተደጋጋሚ ትንሽ ልክ የነበረው ነገር ሁሉ እየለቀቀ ሄዶ መጨረሻ ላይ የማይሆን ሁኔታ ውስጥ እንዳይገባ ፍርሃት ለሁላችንም ላይ አድሮብናል። ፋሚሊስ በዚህ ልክ አይደለም። በቃ በዚህ ልክ አይስተካከልም ይሄ ነገር። አብርሃም እየባሰበት ነው የሚሄድ። እነዚህ ሰዎች እየፈራቸው እየጠላቸው ከነሱ ለመራቅ እየሞከረ ነው የሚሄደው እንጂ በዛ ልክ
ቀርቧቸው ሀሳባቸውን ለመቀበል ዝግጁ አይሆንም። ምክንያቱም ደህና ነህ፣ ተመችቷል፣ ጥሩ ላይ ነህ አይደለም እያሉት ያሉት። ከፍቷል፣ ተጎድተሃል፣ ተጎሳቁለሃል፣ ልትጎዳ ነው፣ ሊያጠቁ ነው እየተባለ ነው ያለው። እንደዚህ አይነት ሰው ደግሞ እየሸሸን ይሄዳል እንጂ እየቀረበ አይሄድም። ስለዚህ አብርሃም ጊዜ ይፈልጋል፣ ጊዜ መስጠት ያስፈልጋል። ፋሚሊ እና አሁን ደህና ነህ አንተ በጣም ደስተኛ ሰው። ስለዚህ ፋሚሊስ ይኸው በመጨረሻ ይዘውት ሂደዋል። ቀጣዩ በጣም ያጓጓል። ሩታ ከቦታው ስታጣው ምንድን ነው የሚሰማት? እነ ሄርሜላ ወንድሙ፣ ሁሉም አብርሃም አሁን ከኤፍሬምና ከሩታ እጅ ወጧል። ፋሚሊስ ከዚህ በኋላ ምንድን ነው የሚሆነው? አብርሃም ወደ ነበረበት ይመለሳል ወይስ ይህ ሁኔታ በዚህ መልኩ ይቀጥላል? ይህ በቀጣይ የሚያጓጓን ነገር ነው። ፋሚሊስ የዛሬው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን። አካውንቱን ደግሞ አሁንም ደጋግሜ እነግራችኋለሁ፣ እዚህ አድርሰነዋል። የቀረን ትንሽ ነው። ከፍ እናድርገው ነው የምለው። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ በተኑንም ክሊክ ነው። ይመቻችሁ።